በአዲስ ኪዳን ላይ እናይና አብረን ጸልየን ጨርሳለን። እግዚአብሔር ድንቅ ያደርጋል። ኢየሱስ ጌታ ነው። እግዚአብሔር ለሁላችሁም ፓኬጅ፣ ለሁላችሁም አጀንዳ፣ ለሁላችሁም ደግሞ ፕላን አለው። ለሁላችሁም እቅድ አለው። ለማንም እቅድ የሌለው ሰው እዚህ ውስጥ የለም። እግዚአብሔር በእያንዳንዱ ሰው ውስጥ ሐሳብ አለው፣ እቅድ አለው። እንደ ግለሰብ፣ እንደ አካባቢ፣ እንደ ቤተሰብ፣ እንደ ህይወታችሁ ደግሞ እንደምትኖሩበት አካባቢ እቅድ አለው። ኢየሱስ ጌታ ነው። የእግዚአብሔርን ጊዜ መጠበቅ የሚል ርዕስ ወስጃለሁ። ከዚህ ውስጥ የእግዚአብሔርን ጊዜ መጠበቅ የሚል ርዕስ ነው የወሰድኩት። እግዚአብሔርን ጊዜ መጠበቅ ብላችሁ መጻፍ ትችላላችሁ። እግዚአብሔርን ጊዜ መጠበቅ ውስጥ ደግሞ ያሉ በረከቶችና ያሉ ውጊያዎች፣ ያሉ ተጽዕኖዎች፣ ያሉ ተግዳሮቶችን አብረን እናያለን። ኢየሱስ ጌታ ነው። በጊዜውም ያለ ጊዜውም ግን እግዚአብሔር አይከለከልም። ሐሳቡ ከሆነ ማንም ሊከለክለው አይችልም። የሰው ፍቃድ፣ የሰው ሕግ፣ የሰው ሐሳብ የእግዚአብሔርን ፍቃድ ሊከለክል አይችልም። ኢየሱስ ጌታ ነው። መጀመሪያ ያነበብነው ቃል በትንቢተ ዕንባቆም ምዕራፍ 2 ላይ ያለው ቃል ስናይ ነቢዩ በመጠበቂያ ላይ እቆማለሁ አለ። ኢየሱስ ጌታ ነው። በመጠበቂያ ስፍራ ላይ እቆማለሁ አለ። የመጠበቂያ ስፍራ ይህ አገልጋይ፣ ይህ ነቢይ፣ ይህ ሰው አለው የመጠበቂያ ስፍራ አለ። ስለዚህ እኔ አሁን ሐሳቤን እንድትረዱኝ የምፈልገው ስለ ዕንባቆም ልናገር ሳይሆን ወይ ደግሞ ስለዛ ዘመን ስላሉ ሰዎች ሳይሆን ስለዚህ ትውልድ ላውጅ እዚህ ጋር ቆሜያለሁ። ስለ ራሴ፣ ስለ እናንተ እዚህ ቤት ስላላችሁ ይህ ቃል መጥቷል። ኢየሱስ ጌታ ሃሌሉያ። ያረጀ ዘመን ያለፈበት የቆየ ደግሞ አሁን የማይሰራ አይደለም። የእግዚአብሔር ቃል ትላንት ሰርቷል፣ ዛሬም ይሰራል፣ ነገም ደግሞ ይሰራል። ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ምንድነው? ሕያው ነው። ሃሌሉያ። ስለዚህ ይህን ቃል እየሰማችሁ እግዚአብሔር ልባችሁን በመጠበቅ ውስጥ ልባችሁን ያወረደውን ነገር እግዚአብሔር ሕይወታችሁ ላይ ይነቅላል። ያዘናችሁበትን ነገር ዞር ያደርጋል። የደከማችሁበትን ነገር በኃይል ትሞላላችሁ። በኃይል ከእንደገና ትቆማላችሁ። እግዚአብሔር ለካ እዚህ ውስጥ ያሳለፈኝ፣ በዚህ ነገር ውስጥ ያሳለፈኝ ለበጎ ሊያደርግልኝ ነው፣ ለመልካም ሊያደርግልኝ ነው። ያዘንኩባቸውን፣ ያለቀስኩባቸውን፣ ተስፋ የቆረጥኩባቸውን ብዙ ሰዎች ቢኖሩ ምናምን ሌላ ነገር ቢኖር ለካ እግዚአብሔር ለበጎ ሊያደርግልኝ ነው ብላችሁ እንድታስቡ እግዚአብሔር ዛሬ ያደርጋል። ኢየሱስ ጌታ ነው። ስለዚህ በመጠበቂያ ላይ እቆማለሁ ካለ በኋላ በአምባዬ ላይ ደግሞ እወጣለሁ። እግዚአብሔር ስለሚናገረኝ ነገር እሰማ ዘንድ እቀመጣለሁ አለ። ማን ሲናገር? እግዚአብሔር ሲናገር እሰማለሁ። በእኔ ሕይወት፣ በአካባቢ ሕይወት፣ በኑሮዬ ሲናገር መስማት እፈልጋለሁ አለ። ኢየሱስ ጌታ። እግዚአብሔር በቃሉ ሲናገር ብዙ ጊዜ ሰምታችሁ ሊሆን ይችላል። በድምፅ ሲናገር ሰምታችሁ ይሆናል። በራእይ ሲናገር ሰምታችሁ ሊሆን ይችላል። በህልም ሲናገር ሰምታችሁ ይሆናል። ስንቶቻችሁ እዚህ ውስጥ እንዳላችሁ አላውቅም። እግዚአብሔር ግን በተለያየ መንገድ ተናግሮ የተለያየ ጉድጓድ ያሳለፋችሁ ሰዎች አላችሁ። የተለያየ ሞትን የሰበረላችሁ ሰዎች አላችሁ። ያሳረፋችሁ ሰዎች አላችሁ። ኢየሱስ ጌታ። ዛሬ ደግሞ እግዚአብሔር ሌላ ቀን ሰጥቷችኋል። እንደገና ኃይል ልትታጠቁ፣ ጠላታችሁ ልትበቀሉ ትነሳላችሁ። ሃሌሉያ። ይህ ሰው በብዙ ክርክር ውስጥ ነው ያለው። እንግዲህ በክርክር ውስጥ ላላችሁ ሰዎች ክርክር የሌለበት ሰው የለም። ከራሱ ላይፍ ጋር የሚከራከር ይኖራል። ከራሱ ህይወት ጋር የኔንም ምናምን እያለ ስለ ቤተሰብ፣ ስለ ተለያየ ነገር ልትከራከሩ ትችላላችሁ። እግዚአብሔር ግን በክርክር ውስጥ በዚህ ውስጥ የሚያስተምረን ነገር በመጠበቂያ ላይ መቀመጥ ነው። እያገለገለ ከሆነ እያገለገለ፣ ትንቢት እየተናገረ ከሆነ ትንቢት እየተናገረ፣ እየዘመረ ከሆነ እየዘመረ፣ እየጸለየ ከሆነ እየጸለየ። ኢየሱስ ጌታ። ስለዚህ ምን እያደረጋችሁ ነው? እግዚአብሔርን እየጠበቃችሁ ያላችሁት? እየዘመራችሁ ነው ወይስ አቁማችሁ ከስፍራችሁ ላይ ወጥታችሁ ነው እግዚአብሔርን እየጠበቃችሁ ያላችሁት? አይ ቸርች ሄዳለሁ እመለሳለሁ፣ ነገር ግን መጸለይ አቅቶኛል፣ ደክሞኛል፣ በራሴ በግል ህይወቴ ላይ መጸለይ ትቻለሁ፣ ደክሞኛል፣ ቃል ሁሉ ተወስዶብኛል፣ መጸለየው ነገር ሁሉ የለም። ኢየሱስ ጌታ ለምትሉ ሰዎች ዛሬ የመጠበቂያችሁ ስፍራ ከጠላት እጅ ወደ እናንተ እጅ ይገባል። አሜን።
የአምባችሁ የምትጸልዩበት ስፍራ መንበርከኪያችሁ ከጠላት ሐሳብ ወደ እግዚአብሔር ሐሳብ ወደ እናንተ ሐሳብ ይመለሳል። ወደ እግዚአብሔር አጀንዳ ውስጥ ይመለሳል። ሃሌሉያ። በአምባዬ ላይ ቆማለሁ የሚናገረኝን ስለ ክርክሬ ስለምጠይቀው ነገር የሚመልስልኝ እሰማለሁ ካለ በኋላ በዚህ ውስጥ አጠቃላይ የሚያየው ይህ ሰው አንድ ሰው ነው። ነገር ግን የሚከራከርበት ሐሳብ ብዙ ሐሳብ አለው። ስለ ራሱ ይከራከራል፣ ስለ አካባቢው፣ ስለ ማህበረሰብ፣ ስለ መንግስታት ይናገራል። ስለ ብዙዎች ደግሞ ይከራከራል። ከእግዚአብሔር ጋር እግዚአብሔር በዛ ዘመን ላይ የነበሩ ነገሮች በዚህ ዘመንም ደግሞ ያሉ አሉ። ኢየሱስ ጌታ። አንደኛው አመፀኛ ጻድቁን ይከበዋል። ሁለተኛ ፍርድ የለም፣ ይጣመማል። ኢየሱስ ጌታ። ፍርድ ይጣመማል። አመፀኛ የሆኑ ሰዎች ጻድቅ የሆኑትን ሰዎች ይገፋሉ፣ ይከባሉ። ፍርድ ድል አይነሳም እያለ ይከራከራል። ይህ ሀገር አቀፋዊ ሊሆን ይችላል፣ ዓለም አቀፋዊ ሊሆን ይችላል፣ ደግሞ አካባቢውን ሊሆን ይችላል። ይህ ሰው እየተናገረ ያለ ከእኛ ጋር ምን ያያይዘዋል? በእኔ ዘመንስ ምን ጉዳይ አለው ይህ ቃል ለምትሉ ለእናንተ ደግሞ እግዚአብሔር ይህን ቃል ያመጣበትን ወሳኝ አንድ ነጥብ ነግራችኋል። ኢየሱስ ጌታ። የመጀመሪያው ከእግዚአብሔር ጋር ተከራክራችሁበት የጣላችሁት ነገር በቃ እግዚአብሔር አይሰማም ላላችሁት ነገር እግዚአብሔር ዛሬ መልስ አለው። መልስ አለው ብሏል። እግዚአብሔር መልስ አለው። እግዚአብሔር በእናንተ ጉዳይ በጸለያችሁበት፣ ባለቀሳችሁበት፣ ባዘናችሁበት፣ ልባችሁ በወረደው ጉዳይ ላይ እግዚአብሔር መልስ አለው። ሃሌሉያ። ስለዚህ ይህንን አይቷል ነብዩ። አይኑ ተከፍቶ አይቷል። ብዙ ነገሮች አይተዋል። በአካባቢው ላይ አይተዋል። ብዙ ሰው አሁን ለምሳሌ ጥያቄ ያነሳል። አንዳንድ ሰዎች ለምንድን ነው ቤተ ክርስቲያን ማትሄዱት ስትባሉ እናንተ መጀመሪያ ለምን አንድ አትሆኑም ይሉሻል። ማለት አንድ አትሆኑም ማለት ምንድን ነው? ይሄ አሁን የዚህ ሰው ክርክር ነው። ለምንድን ነው እግዚአብሔር ካለ ከእናንተ ጋር ለምንድን ነው ተሰብስባችሁ አንድ ሆናችሁ ማታመልኩት የሚል ጥያቄ ይነሳል። ያመነ ነው ካላችሁ አዎ ያመነ ሰው በክርስቶስ የሆነ ሰው ጥያቄ ያነሳል፣ ይከራከራል። ይህ ሰው ግን የሚከራከረው ከመጠበቂያውና ከአምባው ውጪ ሆኖ ነው የሚከራከረው። ስለዚህ ይህ ሰው መልስ ቢመጣለትም ሊሰማ አይችልም። መልሱ ፈልጎት ለምሳሌ አንድ የሆነ ፖስታ ሲላክላችሁ በዛ በሰውየው አድሬስ ከተላከ በኋላ ያዛ አድሬስ ውስጥ ያ ሰው እየኖረ ካልሆነ ይህንን ፖስታ ሊያገኝ አይችልም። ስፍራውን ለቆ ሄዷል። ስለዚህ ይህ ሰው አይመለከተውም፣ ተላልፏል ማለት ነው። ይህ ሰው ግን ተከራክሮ አይ በቃኝ ብሎ መውጣት ሳይሆን ተመልሶ ይገባና ወደ ጸሎት ስፍራው ላይ እግዚአብሔር የሚናገረኝን ነገር ስለ ክርክሬ የሚመልሰው ነገር ሰማለሁ ይላል። አያችሁ፣ የክርስቲያን ልብ ይከራከራል። ነገር ግን ከህልውና ውስጥ ከመገኘት ውስጥ ከክብር ውስጥ ከጸሎት ስፍራው አይወጣም። ተመልሶ ሰው ይሆናል። ተመልሶ እሰማለሁ፣ ጠብቃለሁ፣ በእርግጥ ሰምቶኛል እግዚአብሔር ብሎ ያስባል ማለት ነው። የጌታ ስም የተባረከ ይሁን። ስለዚህ የሚናገረኝ ክርክር የሚመልሰውን አውቅ ዘንድ ደግሞ እመለከታለሁ፣ እጠብቃለሁ። እዛው ቦታ ላይ እዛው ስፍራ ላይ ሆናለሁ። ትላንት ጸልያለሁ፣ ከትላንት ወዲያ ጸልያለሁ፣ የዛሬ ዓመት ጸልያለሁ፣ የዛሬ 2 ዓመት ጸልያለሁ፣ ከዳንኩ ጀምሮ ጸልያለሁ። አይ ከዚህ በኋላ ጸልይም አይልም አማኝ። አሁንም ደግሞ ጸልያለሁ። ኢየሱስ ጌታ። አንድ ሰው የነገረኝን ምሳሌ ነገራችሁ። ከኔ ጋር ናችሁ? ዛሬ እንኳን ሁሉ ሰው አይኑ ነካ ያለ ነው። በደንብ እየሰማችሁ እንደሆነ አለ። ጌታ ይባላል። ኢየሱስ ጌታ። የሰንበት ትምህርት ቤት የሚማሩ ህፃናቶች ናቸው ጥያቄውን የሚጠይቁት። ህፃናት ጥያቄ ይወዳሉ አይደል? ወዴት እየሄድሽ ነው ይሉሻል። ትነግሪያቸዋለሽ። ለምን ይሉሻል። ትነግሪያቸዋለሽ። ከዛስ ይላሉ። ምንም ብታረግ እስከ መጨረሻ ጥያቄውን አይቀበሉም፣ ይጠይቁሃል። እንደ ህፃናት ካልሆናችሁ የእግዚአብሔር መንግስት። ኢየሱስ ጌታ። ስለዚህ ሰንበት አስተማሪው ሰንበት ትምህርት ሲያስተምራቸው ስለ ኢየሱስ ክርስቶስ ለቼስ ብዙዎቻችሁ ስትማሩ ገና ስትጀምሩ ስለ ዘኪዮስና ስለ ኢየሱስ ባል ዘኪዮስ የሚባል ሰው ነበር፣ አጭር ሰው ነበር፣ ዛፍ ላይ ወጣ፣ ኢየሱስ በዚያ ያልፍ ነበር ሲባል አጭር ምን አይነት አጭር?
ለምን ዛፍ ላይ ወጣ ነው ይጠይቃሉ። ልጆቹ በቀጭን ስትናገሩ ሁሉ ጥያቄ ያወጣሉ። ለምን? ምን ሊያደርግ? ኢየሱስ እንዴት እዛ ላይ አየው? መሬት ሊሆን አያው ነበር ወይ? ሁሉ ነገር ይጠይቋቸዋል። እና ሲያስተምራቸው እግዚአብሔርን ስለመጠበቅ አሁን እኔ ማወራውን ያው ይነግራቸዋል። እግዚአብሔርን እየጠበቃችሁት አብርሃም ጠብቆት የሁሉ ዘመን ጠብቆት ምናምን ብሎ ያስተምራቸዋል። እና በሁሉ ነገር እግዚአብሔርን ነው የምጠብቀው። በምንም ነገር እግዚአብሔርን መጠበቅ አላችሁ። እሺ ጠብቀ ነው ካልመጣስ? ጠብቀ ነው ካልመጣስ? ለዚህ ምን ጥያቄ ነው? ካልመጣ አሁንም ጠብቃችሁ ትጠብቁታላችሁ ደግማችሁ። እሺ ሁለቴ ጠብቀ ነው ካልመጣስ? አሁንም ጠብቃችሁ ካልመጣ አሁንም ጠብቁ። አሁንም ጠብቀን ካልመጣስ? አሁንም ጠብቃችሁ ካልመጣ ጠብቁ። የመጨረሻ ጠብቀን በቃ ጠብቀን የመጨረሻ ካልመጣስ? የመጨረሻ ጠብቃችሁ ካልመጣ አሁንም ጠብቁ። ሌላ መልስ አለ የለውም። አያት ክርስትና ማለት ይሄ ነው። ጠብቃችሁ ካልመጣ መውጣት ሳይሆን አሁንም እስኪ በሉ ሲጠብቃለሁ ሴጣን ይስማ ጠብቃለሁ ተስፋ ቆርጦ ይላል። እንደዚህ ስትሉ ተስፋ ሊያስቆርጣችሁ የመጣው የት አለ? ዘግይቷል እኮ እንደዚህ ተብላችሁ እግዚአብሔር የተናገራችሁ ነገር የት አለ? አሁን ብዙ ነገር የተናገራችሁ ነገር የለም። ስለዚህ አሁን መጠበቅ ዋጋ የለውም የሚለው ሴጣን ይስማ። ጠብቀን ካልመጣ አሁንም ኢየሱስ ጌታ። ስለዚህ ይህ ሰው ጠብቆ መጥቶ አሁን እግዚአብሔር ደግሞ ሲናገረው እኮ እናያለን። ኢየሱስ ጌታ። እግዚአብሔር መልስ ሲያመጣለት በራእይ ሲያመጣለት በዚህ ክፍል ላይ ይናገር። ነገር ግን ሰውየው እዛ ቦታ ላይ የሚናገረኝን ሰማለሁ፣ ራእይም ደግሞ አይቻለሁ፣ ህልምም አይቻለሁ። በጎ የሆነውን ነገር ነው ብለው ነው። በጎ ያልሆነው የእግዚአብሔር ሐሳብ ያልሆነው ሁሉ ከህይወታችሁ ላይ ይነቀላል። አብ ያልተከለው ተክል እናንተን የሚያዝላችሁ ነገር ሁሉ እንሰራዋለን። ኢየሱስ ጌታ። ስለዚህ ተከራክሮ መልስ እንዲመጣለት ይጠብቃል። ወደ አምባዬ ላይ ወደ መጠበቂያ ስፍራ ላይ እመለስና በዛው ስፍራ ላይ እቆማለሁ። ምድር ላይ ያለው ፍርድ ባይኖርም፣ አመፃ ቢኖርም፣ ብዙ አይነት ደስ የማያሰኙ ነገሮች ቢኖሩም፣ ምንም ደስ የማያሰኝ ነገር እንኳን ቢኖር፣ አመፅ ቢኖር፣ በእግዚአብሔር ሐሳብ ውስጥ አለመስማማት ቢኖር እግዚአብሔር የሚናገረውን እጠብቅ ዘንድ በአምባዬ ላይ ሆናለሁ፣ በጸሎቴ ስፍራ ላይ ይገኛለሁ፣ በአምልኮ ስፍራ ላይ ይገኛለሁ። አሁን እዚህ ጋር የመጣችሁ ሰዎች እኮ ዘማሪዎች ሲዘምሩ እነሱ ሲያመልኩ እነሱ ልታጅቡ ብቻ ሳይሆን እናንተም ልታመልኩ ይመጣችሁ አይደለም? ለዛ ኢየሱስ ጌታ። እኔ እዚህ ጋር ስናገር እናንተ ልትሰሙ ብቻ ሳይሆን የሚናገረውና የሚሰማው እኩል ቫልዩ ያለው እግዚአብሔርን እያመለከ ነው። በመስማት ደግሞ ያመልካል ያኛው ቁጭ ብሎ። ይሄ በመናገር ደግሞ እግዚአብሔርን ያከብራል። ያኛው ቁጭ ብሎ እየሰማ እግዚአብሔርን ያከብራል። ለዛ ነው ወደ እግዚአብሔር ቤት በምትሄዱ ጊዜ እንዴት እንደምትሰሙ ተጠበቁ። እንዴት ነው የምትሰሙት? ከክፉ እና ደግሞ ከአመፅ መስዋዕት ይልቅ እግዚአብሔርን መስማት ደስ ያሰኘዋል። መስማት ደስ ያሰኘዋል። እግዚአብሔር ሲናገር ቃሉን መስማት፣ በልቦና ማስተዋል እግዚአብሔርን ደስ ይለዋል። እየሰማ መሆኑ ጌታ ይባላል። ስለዚህ የትኛውን ክርክር ቢኖራችሁ፣ የዘገየ መልስ ቢኖራችሁ፣ የተጠራችሁበት ጥሪ ላይ ባትሆኑ፣ ሕይወታችሁ እንደፈለጋችሁት ሙላት ውስጥ ባይሆን፣ ቀድሞ ትጸልዩ እንደነበረ ጸልዩ፣ ማትጸልዩ ደግሞ መጸለይ ጀምሩ። እግዚአብሔር ፊት መሆን ጀምሩ። ይሞላል ወይ ደግሞ አይሞላም፣ ይሆናል ወይ ደግሞ አይሆንም። ምድር ላይ ያሉ ነገሮች ሁሉ ያልፋሉ። መኖርም አለመኖርም ያልፋል። ለዘላለም ጸንቶ ቢኖረው ግን ይህ የእግዚአብሔር ሐሳብ በእናንተ ውስጥ ያለው ነው። በእናንተ ውስጥ ያለው እግዚአብሔር ፕላን ነው። እርሱ ደግሞ በክርስቶስ ያለው የዘላለማዊ ሕይወትን ጸንታችሁ አድጋችሁ፣ ባለፈው ሳምንት እንዳልኩት ፍሬ አፍርታችሁ ለሌላ ተርፋችሁ እንድታልፉ ይህ የእግዚአብሔር ፍቃድ ነው። ይህ የእግዚአብሔር እቅድ ነው። ጌታ ይባላል። ስለዚህ ይህ ሰው የሚከራከረው ሐሳብ ብዙ ነው። የመጀመሪያው እንዳልኳችሁ አመፅ ነው፣
ኃጢአት ጻድቅ የሆኑ ሰዎች በኃጢአተኞች ይከበባሉ፣ ይወገራሉ፣ ይሰደዳሉ፣ ተቀባይነት የላቸውም። ሌላው ደግሞ ፍርድ ይጣመማል። ጉቦኛ ሰዎች አሉ። በጉቦ ነው አስፈጽምልኝ የሚባለው፣ በጉቦ ነው። ጉቦ ይቀበላል። እንዲያርግልኝ፣ እንደዚህ ያደርግላል፣ እንደዚህ ይከፍላል፣ እንደዚህ ስፔሻሊ ደግሞ ከሀገር ውጭ የሆነ ሰው ምን ይላል? የሆነ ነገር ሌላ ቦታ መስራት ከተፈለገ ብር ይከፍልና በቃ በዚህ ብር ይሄን ነገር ምን በለው ይላል፣ አስጨርሶ ይላል። ኢየሱስ ጌታ ከኔ ጋር ናችሁ? እስኪ እጃችሁ ይሄ ከፍ አድርጉና ሲያወዛውሱና በዚህ በአማርኛ አጨብጭቡ ለጌታ ክብር። ጌታ ይባረክ። ስለዚህ ይህንን ነገር በዚህ አይነት መልኩ የሚያጣምሙ ሰዎች አሉ። ምን የሚሉ የሚያጣምሙ ሰዎች። ቅድም ከወንድሜ ጋር እናወራ ነበረ ስለ ፍርድ እንዴት እንደሚጣል ስፔሻሊ በአካብ ዘመን ኤልዛቤል ፍርድ እንዴት እንዳጣመመች በእግዚአብሔር ቤት ውስጥ ምን አድርጋ አጣመመች? የእግዚአብሔር ቤት አገልጋይ ሽማግሌ መሪዎቹን ሰብስባ 3 ቀን የውሸት ጾም ጸሎት አወጁ። ምን አይነት ጸሎት? ጾም ጸሎት። አያችሁ፣ ጾም ጸሎት ምን በሉ አውጁ። ከዛስ የሐሰት ምስክር አቁሙ። ከዛስ ናቡቴ የሚባለው ሰው እግዚአብሔርን ሰድቧል ብላችሁ ምን በሉ ውገሩት፣ ከዛ ይሙት። አያችሁ፣ ይሄ ምንድነው? ፍርድን ማጣመም ይባላል። ይሄንን ነው ያየው በእግዚአብሔር ቤት ውስጥ ይሰው በእግዚአብሔር ቤት ውስጥ ያየው ይሄን ነው። አሁን ብዙ አለ በእግዚአብሔር ቤት እናመልካለን በሚሉ ቅዱሳንን በሚሉ ሰዎች መካከል ልክ እንደ ናቡቴ ተሰብስበው የሚወግሩ አሉ። ይህ ሰው ምንም አላረገም፣ ጻድቅ ነው። ናቡቴ ግን ጾም ጸሎት ታውጆበታል። የውሸት 3 ቀን ጾም ጸሎት አለ፣ የሐሰት ምስክር አለ። ሽማግሌዎቹ አገልጋዮች ነው የተባሉት በኤልዛቤል ጉቦ ተገዝቷል። ውገሩት እና ይሙት። እግዚአብሔር ግን በፍርድ ዙፋኑ ላይ ቁጭ ብሎ ያይ ነበር። የናቡቴን ደም ውሾች እንደላሱ የኤልዛቤልን ደም ውሾች ይመማታል አለ እግዚአብሔር ተነሳ። አያችሁ፣ ይህ የት ነው የሚሆነው ካላችሁ፣ ፍርድ የሚጣመመው በእግዚአብሔር ቤት ውስጥ አመፃ አለ፣ አድመኝነት አለ፣ ገዳይነት አለ፣ አሳዳጅነት አለ፣ የሐሰት ጾም ጸሎት አለ። የሐሰት መሪ ተሰብስቦ የሐሰት ምስክር አቁሞ ይከሳል። ይወገር ይላል፣ ይወገድ ይላል፣ ይጥፋ ይላል፣ ይነቀል ይላል። ኢየሱስ ጌታ፣ የጌታ ስም የተባረከ። ይሄንን አየ። ይሄንን ሲያይ ይሄ ያስበረግጋል። አሁን አንድ ሰው አንስተን ቆይ የሐሰት ጾም ጸሎት አውጀን ናስ ኢየሱስ ጌታ ደህና ናችሁ? ደህና ናችሁ? እግዚአብሔር ይመስገን። አሁን እሱን እኔ አስተባብሬ የጾም ጸሎት አሳውጄ 3 የሐሰት ምስክር አቁሜ በቃ አሁን እንግዲህ ይሄ ሰው እግዚአብሔርን ሰድቧል፣ ቤተ ክርስቲያንን ሊያፈርስ ነው፣ ሊገነጥል ተነስቷል፣ ሊገነጥል ሊከፋፍለን ተነስቷል። ገንጥሎ ሊሄድ ነበር። 3 ሰው ይዞ 5 ሰው ይዞ ሊሄድ ነበር ሲባል እኛ ለፋ ነው ያለች ቁጭ ብለሻች እኛ ለፍተን ምናምን እንላለን። ቁጭ ብላ ደክመን እኛ እንዴት እንደዚህ ያደርጋል? እኔ የምናገረው ምንድነው? ውሸት ነው ማለት ነው። ውሸት ነው፣ ማስተባበር ነው። ለምን ሰው እንዲነሳ። ይህ ሰው እኮ ምንም አላደረግም፣ በቅንነት የራሱን መንገድ እየሄደ ነው። እዚህ ጋር ያለው ግን እድሉ ስላገኘ ለመናገር ህዝቡ ላይ መርዝን ይናገራል። አረ ገነጣጥሎ ሊሄድ ቅርንጫፎቹን ይዞ ሲሶውን እንደ ሰይጣን ይዞ ሊወድቅ እኮ ነው። ዝም ተላላችሁ ይባላል። ከዛ ይወገድ በርባን ይፈታ ሲሰቀል ትላላችሁ ማለት ነው። ይሰቀል ይወገድ። ከዛስ ይሄ ዓመት በምን ሆነ? በአድመኝነት ተባብሮ በመታወቅ ተባብሮ ይዘው ምን ያለው ደግሞ ተነስቶ እሱ አይ ራእይ አይቻለሁ እኔ በጣም ፀሐይና ጨረቃ ኳክብ ሲዘግቡልኝ አይቻለሁ ካለ ዮሴፍ ጉድጓድ ውስጥ አለ። ጉድጓድ ራእዩ እንዳይሳካ ለመምታት አድመኝነት አለ። የት? በቤተ ክርስቲያን ውስጥ ዳን በሚሉ ሰዎች ውስጥ አድመኝነት አለ። ኢየሱስ ጌታ።
አመፃ አለ። ይህንን ያዩ ሰዎች በደጅ ቆመዋል። ደጅ አሉ። አሁን እግዚአብሔርን አያመልኩም። ቸርች ለምን አትሄዱም? እኔ አንድ ሁለት ሰዎች እንደዚህ አግኝቼ ጠየቁ። ለምን ነው ቸርች አምልኩ እንጂ ቸርች ኖ አንሄድም። አንተ ማታውቅም፣ አዲስ ነህ አንተ፣ የምታውቀው ነገር የለም። እኛ እዚህ 20 ዓመት ኖረናል። ከስር መሰረቱ ነው የምናውቀው። ከአካብ ጀምሮ እናውቃለን ምናምን ሊል ይችላል። ኢየሱስ ጌታ ግን እኔ ማውቀው ከአካብ ሳይሆን ኢየሱስን ነው የማውቀው። ከመጠበቂያ ሊያንቀሳቅሰኝ የሚችል አንዳች ነገር የለም። እስኪ እንደዚህ በለዋል። ከመጠበቂያ ይበሉ ሊያንቀሳቅሰኝ የሚችል አንዳች ነገር የለም። ኢየሱስ ጌታ። ስለዚህ ይህንን አድመኝነት ያዩ ሰዎች በእናንተ ትውልድ፣ በእኔ ትውልድ በዚህ ጊዜ ቤት አሉ፣ በውጭ አሉ። ለእነሱ መልእክት እንዲሆኑ ይህንን እንድትነግሯቸው ነው የምፈልገው። ቸርች አንሄድም ለሚሏችሁ ያገኛቻቸው ወይ ደግሞ ልታገኟቻቸው ትችላላችሁ። ወደፊት እናንተ ጋር ሊገናኙ ይችላሉ። እግዚአብሔር መልእክት አለው። ከእንደዚህ አይነት አድማ ውጣና ወደ መጠበቂያ ላይ ተመለስ ይላል እግዚአብሔር ብላችሁ ተናገሩ። ኢየሱስ ጌታ ይባላል። አያችሁ፣ ይህ አድመኝነት፣ ይህ አመፅ ስለምባቆም እኔ አይመለከተኝም። አሁን ያለፈ ትውልድ ላይ አይደለም እየሰበኩ ያለሁት። የእግዚአብሔር መንፈስ ውስጤ የሞላው አሁንም በቤቴ አድመኝነትን፣ አመፃን አለ። ስለዚህ ይህንን ፍርድ ማጣመም፣ ይህንን ነገር ከቤቴ ላይ አስወግዳለሁ አለ ጌታ። ትፈልጉታላችሁ ማለት አሜን በሉ። እስኪ ይጥፋ በሉ። አድመኝነት ይወገድ በሉ። ይወገድ በሉ። ኢየሱስ ጌታ። የምድር መፈክር ቢሆን እጃችሁ እንዲያርጋችሁ ይመገድ ይወገድ እንላለን። እገሌ ይመረጥ እንላለን። ስለዚህ ዛሬ እንዲህ ላስብላችኋለሁ። እጃችሁን አንሱ። አድመኝነት በሉ ከቤተ ክርስቲያን ይወገድ። አመፃ በሉ ከቤተ ክርስቲያን ይወገድ፣ ይጥፋ በሉ። አንፈልግም። በጽድቅ እንኖራለን፣ በታማኝነት እናገለግላለን፣ ለእግዚአብሔር እንገዛለን። አጨብጭቡ እስኪ ለእግዚአብሔር። ኢየሱስ ጌታ። ቀላል እንዳይመስላችሁ። ድምፅ በድምፅ ነው የሚሻል። የሴጣን ድምፅ በእግዚአብሔር ድምፅ ይሻላል። አሜን በሉ። ሴጣን ያወጀውን ይህንን አደርጋለሁ ያለውን ነገር እኛ ደግሞ በእግዚአብሔር ቃል ድምፅ እንላለን እና እንመተዋለን። ይጠፋል ማለት ጌታ ይባላል። ስለዚህ በዚህ ክፍል ውስጥ ያለውን አንድ ሀሳብ ተናግሬ ወደሚቀጥለው አነበብኩት ቃል እሄዳለሁ። ይሄኛው በእግዚአብሔር ቤት ውስጥ ያለውን አመፅ በምንድን ነው ልትቋቋሙ የምትችሉት? አሁን ያለ ትውልድ በምን ይቋቋመዋል? ራእዩንና አገልግሎቱን ሳይቀይር፣ ጸሎቱን ሳይቀይር፣ ዝማሬውን ሳይቀይር። ለምን? አድመኝነት አለ፣ የሐሰት ጾም ጸሎት አለ፣ የሐሰት ምስክር አለ፣ እንደዚህ አለ፣ እንደዛ አለ፣ ከሳሾች አሉ። ነገር ግን እግዚአብሔር በጠላቶች ፊት ለፊት ራሴን በዘይት ይቀባኛል ተብሎ እንደተጻፈ እንደዛ ልክ እንደዛ አመፀኛ እያለ ከሳሽ እያለ ጸሎትን ቀጥል፣ ዝማሬን ቀጥል፣ ስብከትን ቀጥል፣ መልካምነትን ቀጥል። አሜን የሚል ሰው ይስማማል? እስኪ አሜን በሉ። ኢየሱስ ጌታ። ስለዚህ በዚህ ሁሉ እይታ ውስጥ ይህንን ተመልክቶ እግዚአብሔር ደግሞ ሲመልስለት እናያለን። ኢየሱስ ጌታ ነው። እግዚአብሔር መለሰለት። እግዚአብሔር መለሰልኝ እንዲህም አለ፣ አንባቢው ይፍጠን ዘንድ ራእዩን ጻፍ፣ በጸሎቱም ላይ ግለጠው። ራእዩ ገና እስከተወሰነለት ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣል። ታገስ፣ እርሱ አይዘገይም ብሎ ለዕንባቆም ይነግረዋል እግዚአብሔር። ጻድቅ ደግሞ በእምነት ይኖራል ብሎ በዚህ ክፍል ውስጥ ይናገራል። ጻድቅ በምን ይኖራል? በእምነት ይኖራል። የሚታየውን ነገር ሁሉ በዙሪያው ያለውን ማዕበልና ወጀብ ሁሉ በምን ያሸንፋል? በእምነት ይጸናል። በመጠበቂያው ላይ በእምነት ይቆማል። የሚያየውን የሚያስፈራ ነገር ሁሉ በእምነት ጋሻ ይመክታል ማለት ነው። ኢየሱስ ጌታ። ጻፈው፣ ራእዩ ይቸኩላል፣ አይዘገይም፣ ቢዘገይ እንኳን ይፈጥናል፣ ይመጣል። ስለዚህ የእግዚአብሔር ጊዜ አለው። አየህ፣ አመፃ ቢኖርም ቅድም ያለው ቢኖርም የእግዚአብሔር ጊዜ ሲመጣ ግን ስፍራውን ራሱ እግዚአብሔር ይይዛል። ራሱ እግዚአብሔር መምራት ይጀምራል። ሕዝቡን ማስወጣት ማስገባት ይጀምራል። እግዚአብሔር ራሱ ዳኛ ይሆናል። ራሱ ፈራጅ ይሆናል። ራሱ መሪ ይሆናል።
አያችሁ መንፈስ ቅዱስ ቦታውን ይዛል ማለት ነው። ብዙ ክርክር ካለ ከገጠማችሁ ከዚህ በኋላም ለሚገጥማችሁ መንፈስ ቅዱስ እየተናገራችሁ ነው። አይደለም ስፍራዬን የለቀቁት እኮ በዚህ አይነት ምክንያት ነው። አገልግሎቴ ላይ መጸለይ እንኳን ያልቻልኩት መንበረከክ እንኳን ያልቻልኩት እንዳትሉ እግዚአብሔር እየነገራችሁ ነው። ስፍራችሁ ትይዛላችሁ፣ አገልግሎታችሁ ትቀጥላላችሁ ወደፊት እንደውም ከቀድሞ ጨምራችሁ ማለት ነው። ኢየሱስ ጌታ። እስኪ የሳሙኤል መጽሐፍ በጣም የሚገርም ድንቅ መጽሐፍ ነው። እሱን ደግሞ እስኪ አብረን እንይ። በዚህ ክፍል ውስጥም ስለመጠበቅ ይሄ አጠቃላይ ስለ ጉባኤ፣ ስለ ማህበረሰብ፣ ስለ ትውልድ የሚናገር ነው። ዕንባቆም ምዕራፍ 2 ላይ ክርክር አለ፣ ጸልያለሁ፣ እግዚአብሔር ይመልስልኛል፣ እኔም ጠብቃለሁ ብሎ ይናገራል። ደግሞ ጻድቅ በእምነት ይኖራል ይላል። በእምነት በዚህ ክፍል ውስጥ ደግሞ ስለ ግለሰብ ትንቢታዊ የሆነ ቃል ነው በዚህ ውስጥ ሐና የምትናገረው። እዚሁ ላይ እንዳለው ቃል አይነት ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና አለች። እንግዲህ አሁን የማያጸኑ ነገሮች፣ የሚያውቁ ነገሮች፣ ብዙ ህይወታችንን የሚረብሹ ነገሮች አሉ። ከቤት ሊሆን ይችላል፣ ከውጭ ሊሆን ይችላል፣ ከቅርብ ሊሆን ይችላል፣ ከሩቅ ሊሆን ይችላል። ብዙ የሚያሳዝን መርዶ የሚነግራችሁ ብዙ ነገር ሊኖር ይችላል። በዚህ ውስጥ ነው ሐና ልቤ በእግዚአብሔር ጸና። ክርክር አለ፣ ያልሞላ ነገር አለ። ልቤ በእግዚአብሔር ጸና ትልና ቀንዴ በእግዚአብሔር ምን አለ? ከፍ ከፍ አለ። በማ በእግዚአብሔር ከፍ ከፍ አለ። በማዳነ ደስ ይለኛል። ቀንዴ ከፍ ከፍ ብሏል። አሁን ሞገስ አግኝቻለሁ። እግዚአብሔር ሰምቶኛል። አሁን ልመናዬ ሰማይና ምድር ነው ወደ ሰራ ወደ እግዚአብሔር ነው። ዳዊት ሲናገር እንደዚህ አለ፣ ረዳት ፍለጋ ወዴት አየዋል? ወደ ተራሮች አየዋል። ተራሮች ረዳትን ፍለጋ ወደ ተለያየ ነገር አየው። ወደ ተለያየ ስፍራ ላይ ሄድኩኝ። የተለያየ ትንቢት ሰማሁ። የተለያየ ተራሮች የሚመስሉ መፍትሄ ያላቸው መደበቂያ ይሆናሉ፣ ያሳርፋሉ ወደ ተባሉ ሁሉ ሄድኩኝ። ነገር ግን በዛ መፍትሄን አላገኘውም፣ በዛ ረፍትን አላገኘውም። ነገር ግን ረፍትን ያገኘሁት ረፍት የሚመጣው ሰላም የሚመጣው ሰማይና ምድርን ከሰራው ከእግዚአብሔር ዘንድ ይወርዳል። አሜን ወይ? እስኪ ረዳቴ በሉ፣ ድገሙ፣ ረዳቴ በሉ። ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ይወርዳል። ሃሌሉያ! ሲያጨብጭቡ ለእግዚአብሔር ክብር። ሃሌሉያ! ኢየሱስ ጌታ። የቃሉ መንፈስ ያገኛችኋል ዛሬ። አሜን ነው ወይ? የቃሉ እውነት ያገኛችኋል። ፊደል አይሆንባችሁም። ከዚህ በኋላ ጸንታችሁ ተቃውሞን ይዛችሁ የጠላትን ምክር የምታፈርሱ ሰዎች ትሆናላችሁ። ሃሌሉያ! ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። በማዳን ደስ ይለኛል። እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችን ጻድቅ የለምና ከአንተ በቀር ቅዱስ የለም። አትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነው። እግዚአብሔር ስራውን ምን ይላል? ይመዝናል። ከአፋቸው ኩራታዊ ነገር አይወጣም። ስለዚህ እግዚአብሔር በስራው ምንድነው? ጻድቅ ነው። ነገሩ እግዚአብሔር ምንድነው? በስራው ጻድቅ ነው። ልትከሰው የምትችልበት ምክንያት የለህም። እግዚአብሔር ተናግሮኝ እስካሁን ድረስ አላደረገልኝም፣ እንደዚህ ትሆናለህ፣ እንዲህ ትሆኛለች ተብያለሁ። ነገር ግን ይሄ አልሆነም፣ እስካሁን ድረስ አልተፈጸመልኝም። ስለዚህ እግዚአብሔር ተሳስቷል ወይ ደግሞ ረስቶኛል አላችሁ። ይሄ ደግሞ ምን ይላል? ኖ እግዚአብሔር በኩራትም አትታበዩ፣ አትናገሩ። እግዚአብሔር ምን ነው? ፍጹም ነው። በስራው ትክክል ነው። ስራው ፍጹም ነው። እሱ ትክክል ነው። እና ችግሩ ማጋር ያለው እኛ ጋር ነው ያለው ማለት ነው። ኢየሱስ ጌታ። ስለዚህ ይህ መጽሐፍ ሲናገር በጣም የሚገርመኝ ነገር ነገስታትን ትልልቆችን ያነሳና ደግሞ ተራ የሆኑት ሰዎች ከአመድ ከትቢያ ላይ ከውዳቂ ስፍራ ላይ እነሱን ያነሳና ከነገስታት ጋር ያስቀምጣቸዋል። ነገስታቶቹን ደግሞ ያዋርዳቸዋል። የተራቡ ደግሞ ይጠግባሉ፣ የጠገቡ ደግሞ ምን ይላሉ? ይራባሉ። ይህን ሁሉም ያደርግ ማን ነው? እግዚአብሔር ነው። ይችላል። ባለጠጋ ማድረግ እስኪ ይችላል ብሏል። ባለጠጋ ማድረግ ይችላል። ኢየሱስ ጌታ። አያችሁ፣ ያነሳል፣ ከትቢያ ላይ ያነሳል እያለች ትናገራለች። ስለዚህ በስራው ጻድቅ ነው። ከዚህ በፊት የተከራከርኩት ሁሉ ስህተት ነው። እኔ ልክ አልነበርኩም። እኔ ልክ ስላልሆንኩ እሱን ልክ ያልሆነ ሐሳቤን ትቼ
አሁን በእግዚአብሔር ልቤ ጸንቷል፣ አሁን ተመልሻለሁ። ስለዚህ የቅድሙ ሐሳብ ጋር አንድ አይነት የሚያደርገው ነገር ምንድን ነው? ይሄ በግላዊ ህይወታችን ላይ ያለ የምትከራከሩበት ነገር ካለ ክርክሩ ስህተት ነው፣ እግዚአብሔር ግን ትክክል ነው። ያ ሁሉ ጥያቄ ውሸት ነው፣ እግዚአብሔር ግን ጻድቅ ነው። ያ ሁሉ ትንቢት የመጣልኝ ምንም አይደለም፣ እግዚአብሔር ግን ዛሬም ጻድቅ ነው። እግዚአብሔር ተናግሯል ተብላችሁ ያልሆነ ነገር ሁሉ እንኳን አልሆነ፣ እግዚአብሔር ግን ዛሬም እሱ ትክክል ነው የሚል ሐሳብ በእናንተ ውስጥ እንዲኖር እግዚአብሔር ይፈልጋል። ለምን? እግዚአብሔር በስራው ጻድቅ ነው፣ በስራው ትክክል ነው፣ ፍርዱም ቅን ነው። ይሄንን የሚል ሰው ምን አይነት ሰው ነው ካላችሁ፣ በፊት ስቶ የነበረ እግዚአብሔር ረስቶኛል፣ እኔን ነገርም አይፈልግም፣ እኔን አይፈልገኝም። አንዳንድ ሰው ደግሞ እንደ ኩያም ይከራከራል። ለእነንትና ስታረግ ለእኔ ምንም አላረግ። እግዚአብሔር ይሄንን አይቆጣም። በጣም የሚገርመው እንደ ልጅ ነው የሚያየው። እና አባታችሁን እናታችሁን ሊብላችሁ ታውቃላችሁ። አንቺማ ታዳያለሽ፣ አንተማ ታዳላለህ፣ ለእነንትና ስታረግ ለእኔ ለምንድን ነው ያላረግከው? ታዳያለሽ አንቺማ ለእነንትና ጋሻ መሬት ሰጥተሽ ለእኔ ትንሽ መሬት፣ ለእነንትና እንዲያርገሽ ብር ለእኔ እንደዚህ። በልጅነቴ እንኳን አልረሳውም እኮ ለገዝተሽ አልገዛሽም የሚል። ከዛስ እናት ግን ምን ትላለች? እንደዛ እኩል ነው፣ መውደዱ እኩል ነው። ኢየሱስ ጌታ ግን ሞር የልጅነትን መብት ማስጠበቅ ነው የሚያየው። በጣም የሚገርመኝ ቃል በዚህ ላይ ዮናስ ትንቢተ ዮናስ ስታነቡ ዮናስ በጣም ተከራካሪ ሰው ነው። በጣም ይከራከራል። ኢየሱስ ጌታ የሚከራከር ሰው ነው። የተከራከረው መከራከር ደግሞ ነነዌ ሂድና ይህን ሕዝብ በ3 ቀን ምን እለዋለሁ አጠፋዋለሁ ብለህ ተናገር ሲል ተነቃቅተናል። አንተ ምሕረት ልታደርግላቸው እኔ ውሸታም ልባላል። የእግዚአብሔር ባህሪ ማወቁ አያችሁ፣ ማወቁ የራሱን ክብር ለማስጠበቅ ተጠቀመበት። ራሱን አይ እኔም ሐሰተኛ ነኝ ልታስብ ላይ ነው። ለምሳሌ ከእናንተ ውስጥ እኔ ነብይነት ቅባት ተቀብቻለሁ ዛሬ ብሎ አንድ ሰው ቢነሳ ሂድና እስኪ ከኔ ይሞታል ብለህ ተናገር። ይሞታል የሚል እግዚአብሔር ሐሳብ የለም እንጂ ይኖራል። እሺ ሂድና ድሃ አደርግሃለሁ ብለዋል እግዚአብሔር። ድሃ ያደርጋል ይላል አይደለም? ይላል ድሃ ያደርጋል፣ ባለጠጋ ያደርጋል፣ ሲኦል ያወርዳል፣ ደግሞ ያወጣል። መብቱ ማለት ይችላል፣ ሁሉ የእሱ ነው ብትባሉ አይ አልሄድም። ኢየሱስ ጌታ ነው። እኔ አንድ አብሮ የሚያገለግል የነበረ ሰው ተወራርዶ ሄደ። የታመመች እህት ሊጸልይ ለእግሯ ሊጸልይ ሄደና አልተፈወሰችም። እግዚአብሔር የፈውስ ጸጋ ሰጣል ያለኝ ውሸት። ከዚህ በኋላ ለሰዎች አልጸለደ አዋረደኝ፣ ተዋረደ ሰው ፊት። አሁን ትነሳለች ብዬ አልተነሳችም። አሁን በእግሯ ትቆማለች ብዬ አልቆመችም። ከዛ ስለ ፈውስ ጸልይ ነው። ኢየሱስ ጌታ ነው። ለዛ አሁን እዚህ ውስጥ ያለ አሁን ለምሳሌ በመከባበር ነው የምንጸልየው፣ በመከባበር ነው። እንደዚህ ፈውስ ላይ ትንቢት ላይ ነው ስትባል ነው በጌታ ሰላም እዚህ ጋር ጸልየን እዚህ ጋር እንትን ብለን እንሄዳለን እንጂ እንደዚህ ምናምን ምናምን። አሁን አረ ከካንሰር እግዚአብሔር ፈውሶሻል ብለሽ ተናገሪ። ባትፈወስስ እኔ ውሸት አምታስብልኝ? ዮናስ ልክ እንደዚህ ነው ያለው። እኔ ውሸታም ልሆን አንተ ትክክል ልትሆን ነነዌን ልትምራት እንደሆነ እኔ አውቃለሁ። እንዲሁ ቀልቤ ነግሮኛል። አንተ መሐሪ አምላክ ነህ። አንተ ምን አምላክ ነህ? እስኪ መሐሪ አምላክ በሉ። አውቃለሁ እኮ ውጤቱን ስታዩት እግዚአብሔር ምሯቸዋል አልመራቸውም? ምሯቸዋል አልመራቸውም? ስለዚህ ውጤቱን ቀድሞ ይዘው ተረድቷል። በቃ እጁ ገብቷል። ውጤቱ ይዞታል። አንተ መሐሪ ስለሆንክ እንግዲህ አውቃለሁ ምራቸዋል። እኔ ውሸታም ልታስብለኝ ነው። እንግዲያውስ እኔ ልማርም አልማርም አንተ ግን መናገር አይቀርም። ከብዙ መከራ እንግዲህ አሳ ሆድ ውስጥ መቀመጥ ማለት ከባድ ማለት ይሆናል። የኦርቶዶክስ ገድል ነው እናንተ መጽሐፍ ቅዱስ ላይ ያለ ነው። ኢየሱስ ጌታ የኦርቶዶክስ ገድል ነው እንዴ? አሳ ነባሪ ሆድ ውስጥ ነበር አይደል መጽሐፍ ይላል አይደል? እናንተ ላይ አይደል ይላል አይደል? ኢየሱስ ጌታ አሳ ነባሪ ሆድ ውስጥ ነበረ።
ተቀምጦ ነበረ። ስለዚህ ያንን አሳ ነባሪ እግዚአብሔር ለጊዜው መርከብ አድርጎት ነበር ብንል ይሻላል። መርከብ ሆኖለታል ለዚህ ሰው። ክርክሩ ግን የት የጀመረው? ሄዶ ሰበከ። ከዛም በኋላ ተነስቶ የት ሄደ? ተራራ ላይ ቁጭ አለና በል ስታጠፋቸው ማየት እፈልጋለሁ ብሎ ሲከራከር በዛው ደግሞ ተኛ። እግዚአብሔር በአንድ ቀን አንድ ቅል አበቀለለት። ጥላ የሚሆን ቅልን ዛፍን አበቀለለትና ጥላ ሆነለት፣ ፍሬም አፈራ። በአንድ ቀን ሁሉ ጥላ ሆኖለት አረፈ። ልቡም ደስ አለ። ዮናስ ደስ አለ። ይህ ጥላ እንዴት ደስ ይላል ምናምን አለ። ወዲያው ደግሞ ንፋስ መጣ፣ ፀሐይ ወጣና ያ ዛፍ ያ ቅል ያ ጥላ የነበረው እንዳልነበር ሆነ፣ ጠፋ። የዚህን ጊዜ ዮናስ ተቆጣ። ምን ነው ጥላ የሆነችልኝ ዛፍ እንዲህ በአንዴ ታጠፋታለህ? ለምን ታጠፋታለህ? የእግዚአብሔር መልስ ምን ሆነ? አንተ ላልተከልከው፣ አንተ ላላሳደግከው፣ አንተ ምንም ላላልክለት ዛፍ እንዲህ ከተከራከርክ እኔ ደግሞ ለዚህ ከተማ ለዚህ ሕዝብ ግራና ቀኝ ለማያውቅ ሕዝብ ምን እላለሁ እላለሁ ሲል ዮናስ እጄን ባፌን እጭኛለሁ አለ። በቃ ከዚህ በኋላ መልስ የለኝ ሲል እግዚአብሔር አሸናፊ ነው። ስለዚህ እግዚአብሔር ሐሳብ በሕይወታችሁ ላይ ምን ይላል? ይጸናል። ጌታ ይባላል። ስለዚህ እግዚአብሔር ሁሉን አድራጊ ነው። እግዚአብሔር ሁሉን አድራጊ ነው። ይገላል ሲፈልጋለች። ሐና ትንቢት ነው የምትናገረው። የመሲሁን ቀን ከፍ ከፍ ያደርጋለች። ስለ መሲህ ተናገረች። ብዙ ትንቢትን ተናገረች። ከምን? ከግል ሕይወቷ፣ ከግል መከራዋ፣ ከግል ጥያቄዋ፣ ከግል ስብራቷ እግዚአብሔር ብዙ ትውልድን የሚያንጽ ሕይወትን ቃልን በእሷ ላይ አመጣ። ኢየሱስ ጌታ። ስለዚህ እናንተ አሁን ተጎዳውበት ያላችሁትን ነገር እግዚአብሔር ለትውልድ ምግብ አድርጎ ያቀርባል። ሰው ማሜን ጌታ ይባላል። ለትውልድ ያዘናችሁበትን ነገር የደከማችሁበትን ነገር ያንን ነገር እግዚአብሔር ለትውልድ ረፍት፣ ለሌሎች ደግሞ መታነጽ ምክንያት አድርጎ ያቀርባል። ጌታ ይባላል። ኢየሱስ ጌታ። አንድ ቃል ላንብብና ጨርሳለሁ። እንጸልያለን ሁላችንም። የሐዋርያት ሥራ ምዕራፍ 1:4 ላይ ከብሉይ ኪዳን ተነስተን ወደ አዲስ ኪዳን ወደ አካሉ ስንገባ ከኛ ትውልድ ጋር አሁን ካለው አገልግሎታችን ጋር ስለሚል እሱ ቃል እናነባለን። ሐዋርያት ሥራ ምዕራፍ 1:4 ላይ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን በሉ አለ? ጠብቁ። ሲጠብቃሉ ኢየሱስ ጌታ። ኢየሱስ ይህንን ቃል የተናገረው ዝለት ውስጥ ላሉ ነው። አንድም ትንሣኤ ላይ አልተነሳም ለሚሉ ሰዎች፣ ተስፋ ለቆረጡ ሰዎች፣ ሌላ ደግሞ በስደት ላይ ብዙዎች የሚያሳድዷቸው ያሉ ሰዎች ነው ይህ ቃል የመጣው። ኢየሱስ ጌታ። ጌታ ይባላል። መጠበቅ በጣም አስቸጋሪ ነው። አንድ አባባል አለ። አንድ አይነ ስውር ነበረ። አይነ ስውር ከመወለዱ ጀምሮ አይነ ስውር ነው። 40 ዓመት ሙሉ አይኑ አያይ እና እንደዚህ የሚል ትንቢት ሲመጣለት ምን አይነት ከ40 ቀን በኋላ አይንህ ያያል ሲባል ምን አለ? 40 ቀኑን እንዴት አሳልፋለሁ አለ። አንዴ ሰምቷል። አይኑ እንደሚያይ ስለመጠበቅ ከበደው። 40 ዓመት በጉር እንደኖሩ 40 ቀን ጠብቅ ሲባል እንዴት እኖራለሁ 40 ቀን ማለት? ኢየሱስ ጌታ። ስለዚህ አሁን መንፈስ ቅዱስ እስከሚመጣ ድረስ ጠብቁ ሲባሉ እንዴት አድርገን እንጠብቃለን? የሚያሳድዱን አሉ። ደግሞ ብዙ ነገር አለ። ለምሳሌ እናንተ ጠብቁ የእግዚአብሔርን ሐሳብ። እግዚአብሔር ተናግሯችኋል እንድታገለግሉ፣ እንድትባረኩ። እግዚአብሔር በሮችን ከፍቶ ሌሎችን ትውልድ እንድታገለግሉ በየአቅጣጫው እግዚአብሔር በእናንተ ሰዎችን እንዲባርክ ኢየሱስ ጌታ ተናግራችሁ እግዚአብሔር ብዙዎች ሰምተው ወደ እግዚአብሔር መንግሥት ይመጣል ተብላችሁ አንዳንድ ጊዜ ስትናገሯቸው እነዛ ሰዎች እንደውም ከመጽናት ይጠፋሉ። ይጠፉ ነው ማለት ነገራሽ። ኢየሱስ ጌታ እስከምትሉ ፈተና ሊኖር ይችላል። ነገር ግን የእግዚአብሔር ጊዜ ዘር ስለሆነ ወቅትን ጠብቆ ነው የሚበቅለው። ዘር ሲዘራ አፈር ለብሶ እንደሌለ እንደሚመስል ስትናገሩ የሌለ ሊመስል ይችላል። ወቅትን ጠብቆ ግን ይመጣል። ጌታ ይባላል። ስለዚህ ለእነዚህ ሰዎች ጠብቁ። አብ የሰጠው ተስፋ አለ።
እርሱ እስከሚመጣ ድረስ መጠበቅ አለባቸው ሲባሉ ከተማው ላይ ምን አይነት ነገር ነበረ? ኢየሱስ አልተነሳም፣ ኢየሱስ ሙታን ትንሣኤ የሚባለው ስብከትም ከንቱ ነው የሚባሉ ሰዎች የብዙ ሰዎች ብዙ አይነት ወሬ እያለ ኢየሱስ እንደዚህ ያለ አሁን ጠብቁ ነው ብላችሁ። ስለዚህ መንግስት ስለ እስራኤል መንግስት ስለ ሌላ መንግስት መመለስ ሳይሆን ስለ መጠበቅ ነው መነግራችኋል። ኢየሱስ ጌታ። ስለዚህ አንድ ነገር እናገራለሁ። እንቆማለን፣ በእግሮቻችን እንቆምና ለሁላችሁም እንጸልያለሁ።